በጥንቱ ልመልሳችሁ በድሮዋ ኢትዮጵያ በጥንቷ ኢትዮጵያ በሰሜንም በምስራቅም በደቡብም የነበሩ ነገስታቶች ብዙ ጊዜ አንድ ባህል ነበራቸው። ምን አይነት ባህል እንደነበር ልንገራችሁ። ጧት በሌሊት ሱብሂ ላይ በሚሉት ወይ ደግሞ የጧቷ የንጋቷ ፀሐይ ስትወጣ የአካባቢው ሊቃውንቶች ከአካባቢው መሪ ጋር ኮረብታ ላይ ይወጣሉ። ከዛ አቆልቆለው ሰፈሩን ሲያዩ ጢስ ነው የሚፈልጉት። ከቤት የሚወጣ ጢስ። ያንን ቤት ጢስ ያዩና ጢስ የሌለው ቤት ካዩ እዛ ቤት ምግብ እየበሰለ አይደለም ማለት ነው። እዛ ቤት ምግብ የለም ማለት ነው። ሌሎቹ ምግብ እያበሰሉ እንደሆነ ይገባቸዋል። ስለዚህ ሊቃውንቶቹ ለዛ ላሽከራቸው ሂድና እህል ሰፍርላቸውና አምጣ ይባላል። አሽከሩም ሩጦ ሂዶ እህል ሰፍሮ ይመጣና እበራቸው ላይ ያስቀምጥላቸዋል። ከዛ ወጥተው ይሄዳሉ። ጧት ያ ሰው በሩን ሲከፍት ምን ያገኛል? ያችን እህል ያገኛል። ተመልከቱ። ስንቶቻችንን በዚህ ሰዓት እጃችንን ዘርግተን የወዳጆቻችንን ልጅ ምን ለምነው እንደተቸገርን እያወቁ አፍ አውጥተን እንድንነግራቸው ይጠብቃሉ አይደል? የሰውን ገመና መሸፈን ማለት ይሄ ነው። ሰው ሚስጥር አውጥቶ ሂዶ ተቸግር ያለው እስከሚላችሁ መጠበቅ የለም። ለዛም ይመስለኛል ፈጣሪ በጥንቱ ቃል ምን ይላል? ለድሃ ያበደረ ለፈጣሪ ያበደረ። እናንተ ደብቃችሁ የሰጣችሁትን እኔ በገበያ መሃል መልስላችኋለሁ ይላል። ሰው እነዚህ ጠቢብ ሰዎች ስለነበሩ ሰው እስኪለምናቸው በአደባባይ አይጠብቁም አይደለ? እነሱ ደብቀው ያደረጉትን ፈጣሪ ይመልስላቸዋል ማለት ነው። እና ይህም አንዱ ከዳገቱ አውሬ መካከል አንደኛው ነው። ስላደመጣችሁኝ እጅግ በጣም አመሰግናለሁ። ክብረት ይስጥልኝ። Wow, the best National Geography. የታላችሁ ሳር ምድሮች፣ የነብሴ ሳር ምድር ወረዳዎች፣ አባይ ሸለቆች የታላችሁ የምትመለከቱት እንግዲህ በነብሴ ሳር ምድር ወረዳ የጠፈት ቀበሌ ይባላል። የጠፈት ቀበሌ 021 ቀበሌ የሚገኘው በምስራቅ ጎጃም አባይ በረሃ ውስጥ ሲሆን በውስጡም ትልልቅ ወንዞችን ለአባይ ገባር ወንዞችን ይዟል። አንደኛ ዋጠን፣ ሁለተኛ መንዳ ወንዝ የሚባሉ ሁለት ትላላቅ ወንዞችን ከዚህ ሸለቆ ወይንም ከዚህ ተራራ ላይ ተነስተው ወደ አባይ ገባር የሆኑ ወንዞችን በውስጡ የያዘ ቀበሌ ነው። ይሄ የሚታያችሁ ወደዛ ዳር አካባቢ ዙም ያረኩት ያ ምጥ አማኑኤል የሚባል ተራራ ነው። በስሩ ኢዛና የሚባል አለ። ደግሞ በዛ አካባቢ ሁለት ትንንሽ ቆርቆሮዎች እየፈለቁ የሚታዩ ነው። ዳማዶ ደቡብ ጎንደር ነው፣ የጎንደር ግዛት ነው። የአካባቢ ያ ጎንደር ግዛት ነው። ወደዚህ ማዶ የምታዩት የጎጃም ግዛት ነው። ከዛ ዝቅ ብለህ ደግሞ ይህ አካባቢ ላይ ተንታ ወንዝ አለ። ተንታ ደቡብ ጎንደርን ከወሎ የሚለይ ነው። ወደ ታች የምታዩት እንግዲህ ከታች በኩል ያለው በዳመና ስር ወደ ማዶ ያለው ወሎ ነው፣ የወሎ ግዛት ነው። በዛ ታች የምታዩትም በየዳመናው ስር የሚታያችሁ ወሎ ነው። ይሄ ግን እነብሴ ሳር ምድር ወረዳ የሳር ምድሮች ከተማ ነው። ቀበሌ ትባላለች። የጠፈት ቀበሌ። ኦ ማይ ጋድ። This is the smart geography of East Gotham and this is Sarv Warada.
شكاوى وينيتو سبرس كياشي علو هينيتو ويناوى وينالن بعمزازنشي عندانجي ستلم وينشت ويناوى ركبي بمصاب طيب قاليوى وينا وينيتو وينا وينيتو وينا وينيتو አይ ወይነ ወይኔት እዛማዱ ተምታ በይማዱ ተምታ ይዋድቁላታ ሲወደ ጃፍሪታ ወይነ ወይኔት ወይነ ወይኔት ወይነ ወይኔት አይ ወይነ ወይኔት መባረሩ ይጠሩኛል ወደ ራያ ሜዳ ወይ ዘንድሮ የገባው ትዳ ራሬ መንደር ታይተሻል ያሉ እንዳልመጣ ቀየው ከለከሉኝ ቤት የግር ነው ግባ ከሚሉበት ራያ አይደል ናንቺ ሲያድግሽበት ቆቦ ይጠሩሻል አሉ እምወደሽ እንዴት ነሽ እያሉ በደጋጎ ወይ በመድኃኔዓለም ለነገናኝ ተሸጋ ግድልም ባይና ፈርሚኪና ማልደሽ በማለዳ ድርሽ ከመንደሬ ሆነሽ የማታን እንግዳ በይኔ ነይ ቶሎ ቶሎ ነይ ነይማ ላሳይሽ ሀገሬ ወስጄ ራየራይማ ወይና ወይኔት ወይና ወይኔት ወይና ወይኔት አይ ወይና ወይኔት ያላቀ ማመት ሰው ያለ ቦታው ሽምበቆ ይመስላል ሽንኮራ ገዳው ተሰደደች አሉ ጠፍተሽ ካደራሽ እርታሜ ራያዬ የዜ ነው መላሽ ወይና ወይኔት ወይና ወይኔት ወይና ወይኔት አይ ወይና ወይኔት በርስ ካያሺ አለው ወይኝቱ ወይናዋ ወይናለም ባመዛዝንሽ እንዳንቺ ሴት የለም ወይንሸት ወይናዋ ከበይ በማሳብ ጠይም ጋሌዋ ወይና ወይኒቱ ወይና ወይኒቱ ወይና ወይኒቱ አይ ወይነ ወይኔት እዛማዱ ተምታ በይማዱ ተምታ ይዋድቁላታል ሲወደ ጃፍሪታ ወይነ ወይኔት ወይነ ወይኔት ወይነ ወይኔት አይ ወይነ ወይኔት ባይና ፈርሚኪና ማልደሽ በማለዳ ድርሽ ከመንደሬ ሆነሽ የማታን እንግዳ በይኔ ነይ ቶሎ ነይ ነይማ ላሳይሽ ሀገሬ ወስጄ ራየራይማ ወይነ ወይኔት ወይነ ወይኔት ወይነ ወይኔት ወይነ ወይኔት በኩበው ኢየሱስ ሊቀ መንበር አሻግረህ ስታይ ራያን ማማ